ሰላም ጤና ይስጥልኝ ቤተሰብ። 2005 የ40/60 የጋራ መኖሪያ ቤት ኮንዶሚኒየም ተመዝጋቢ የሆናችሁ 40% ቅድመ ክፍያው ስንት ይመጣል ብላችሁ በተደጋጋሚ በኮሜንት ሴክሽን ላይ ቅድመ ክፍያው 40% ስንት ይመጣል፣ ስንት ይጠበቅብናል፣ እስቲ ቪዲዮ ስራልን ላላችሁኝ ቤተሰብ ይዤ መጥቼላችኋለሁ። የሂሳብ አሰራሩ ይኸው ተቀምጧል። የቤቱ አይነትን አስቀምጬላችኋለሁ። ወራዊ የቁጠባ ሂሳብ ስንት እንደሆነ አስቀምጫለሁ። ለ150 ወራት ሳታቋርጡ መቆጠብ አላባችሁ። ስለዚህ ወደ ባለ አንድ መኝታው ቤት ሂሳብ አሰራር ስንሄድ ባለ አንድ መኝታው ወራዊ ክፍያው የሚመጣው 1033 ሲሆን ለ150 ወራት ስትቆጥቡ እሱን ስታባዙ የምታገኙት 154950 ብር ይመጣል። ባለ ሁለት መኝታው ወራዊ ክፍያው የሚመጣው 1550 ሲሆን በ150 ወራት ስታባዙት 232500 ይመጣል። እንዲሁም ባለ 3 መኝታው ቤቱ ወራዊ ክፍያው የሚመጣው 2450 ብር ሲሆን አጠቃላይ ክፍያው በ150 ወራት ስትሰሩ 367500 ብር ይመጣል። ስለዚህ በቀጣይ ሌሎችንም የ1997 የ20/80 የጋራ መኖሪያ ቤቶችና እንዲሁም አዲሱ የ2005 የ20/80 የጋራ መኖሪያ ቤቶችን ባለ አንድ ባለ 3 መኝታ እስከ ስቱዲዮ ድረስ ያሉትን መኝታ ቤቶች እንዲሰራላችሁ ከፈለጋችሁ ኮሜንት ሴክሽን ላይ ሀሳብ አስተያየታችሁን አስቀምጡልኝ። ታብ ኮፕሊንግ ሼር እያደረጋችሁ ቤተሰብ አድርጉት። ሌሎቹንም ምርጥ የሆኑ መረጃዎችን እንድንገናኝ በልዩ ልዩ